ነዳጅ ሰሞኑን ሰምታችኋል። ነዳጅ የኢትዮጵያ መንግስት ወደ 4 ቢሊዮን ዶላር ገደማ ያወጣል። ነዳጅ የኢትዮጵያ ኤክስፖርት ቡናውም፣ ሰሊጡም፣ ጫማውም ሁሉም ተደምሮ 4 ቢሊዮን ነው። 4 ቢሊዮን ብር አውጥተን ኤክስፖርት አድርገን በሱ ሁሉ ነዳጅ ካመጣን በኋላ ነዳጁ ማንም ደላላ እንደፈለገ የሚቸበችበው መፍቀድ ማለት የኢትዮጵያ አጠቃላይ ሀብት ለጥቂቶች መስጠት ማለት ነው። እኛ እንገዛለን፣ ወደ ሁሉም ሰፈር ይሄዳል። አንዳንዴ ደግሞ ነዳጅ እንገዛለን። የገዛውን ነዳጅ ግለሰብ ገዝቶ በራሱ ስቶር ያስቀምጣል፣ በራሱ ማደያ። የገዛን 100 በርሜል ነው። የገዛን ከ3 ቀን በፊት ነው። ግን ቀኑ 26 27 ከደረሰ ዋጋ ሊቀየር ይችላል። ነዳጅ የለኝም ይላል። አለኮ ታች ጉድጓድ ውስጥ የኛን ነዳጅ በረከሰ ገዝቶ የለኝም ብሎ ወረፋ ሰልፍ ያስቀምጣል።